በዚህ አጋጣሚ እንግዲህ ጉርሰራሽኝ የሚለው ዘፈን እዚህ ኢትዮጵያ ቴሌቪዥን መጥቼ ስቀረጽ ለሙስሊም በዓል ነበረ። ኤደን ትባላለች ፕሮግራም መሪ፣ አብዛኞቻችሁ ታውቃታላችሁ። ባለፈው ባይተዋር ነኝ ያልክ አሁን ደግሞ ጉርሰራሽኝ እንዴት ነው ጉድ ይሰራዋል ብዙ ጊዜ አለችኝ። ብዙ ሰው የሚጠብቀው መልስ በሌሎችም ህይወት የሚደርስ ነገር ነው ዘፋኝ የሚዘፍነው፣ በኔ ላይ ደርስ ይችላል። ይሄ ትክክለኛ መልስ ነው፣ ሁላችንም እንስማማበታለን። ግን በጊዜው ያ ነገር ሲሪየስ የሆነ ቃለ ምልልስ አልነበረም። በዓሉን በማስመልከት ለየት ያለ ጨዋታ ለመፍጠር ነበር የሷም ሐሳብ። ስለዚህ ቀልድ ደግሞ ሲባል የማይጠብቀውን ነገር ማለት ነው አይደለ? አብዛኞቻችን እናውቃለን። ኤና ዜድን ቦታ ስናቀያይራቸው ቀልድ ይሆናሉ። ስለዚህ ጉድ ሰራችኝ ለምን አልክ ስል እንደዚህ ነው ብዬ ከማስረዳት ጨዋታ ለመፍጠር እኔ ነኝ ጉድ መሰራቸው ሲባል ሁሉም ድንግጥ ይላል። በተለይ እናንተ ብትኖሩ በጣም ትደነግጡ ነበር። እና ብዙ ያልተረዱኝም ሰዎች ካሉ እንግዲህ እንዲረዱኝ ነው እንትን ብለው። ይቅርታ የሚባለው ደግሞ መቼም ከውስጡ ሰው ላለው ነገር ነው። እንደ ይቅርታም ሳይሆን ይሄ ነው መልእክቱ። አንድ መልክ ነው ያለው። ጉድ የሚሰራበት ጊዜም አይደለም አሁን፣ ጥሩ ጊዜ እንዳልሆነ ሁላችንም እናውቃለን። እና ሴት እህቶቼን ደግሞ በጣም ነው የምወዳቸው። ሔዋን እንደዋዛ የሚል ዘፈን አልሰማችሁም? አለግራ ጎንዴ መኖር አልችልም እና በጣም ክብር አለኝ። አገር በእናት ነው የሚጠራው፣ አገር በሴት ይሰየማል። ስለዚህ ያን ላልተረዱኝ ሰዎች በዚህ አጋጣሚ እንደውም ለመንገር ፈልጋለሁ። አመሰግናለሁ። እርግጠኛ ነኝ አንድ አጋጣሚ አለኝ። እንደውም በዚህ አጋጣሚ ያን ባልኩኝ ማግስት እንደ አጋጣሚ ካቴድራል ትምህርት ቤት አካባቢ ተለቀዋል መሰለኝ። ከፋፍሬሽ የሆነ ዕቃ ገዝቼ አንድ አሮጌ ቦልስ ነበረችኝ። እሷ ውስጥ ሆኜ ዞር ስል አዩኝ ሴቶቹ። ደግሞ እዚህ ውስጥ ሆነ ነው ጉድ የምትሰራው አሉኝ። ትንሽ ባየርም ሄርክ በመኪና በጫማም ሄርክ በባዶ እግር አትጨነቅ፣ ኃላፊ ናት ይቺ ምድር። ጮማም በላህ ቡሌም በላህ ፍርፋሪ፣ ሁሉም ሀጅ ነው አንድም የለ በምድር ቀሪ። ማን ደስ ብሎት ማን ይቀራል? አትጨነቅ ሁሉም ያልፋል።